ዮኒ የሆነ ነገር ጽፌያለሁ እኮ ደፍተሬ ላይ ምን አለ? መልስን ፍለጋ አወጣኛል ትምህርቱ ነክቶኛል አልኩኝ፣ ግን እንዴት አልወጣም ብዬ ጽፌ ዮኒ ብዬ እንትን አልኩ። አምጣ ደፍተሩ። ከማን ጋር መጣ? እናቴ ጋር ደውዬ እቴቴ አልወጣም እኮ እስካሁን አልኳት። እኔ እዚህ ጸልያለሁ ሂዳለችኝ። እኔ እዚህ ጸልያለሁ ችግር የለም ይወጣል አለች። እኮ ማን አለ እውነተኛ ወዳጅ? ማን አለ የማይቆም ከደጅ? ከወንድም ይልቅ የሚጠጋጋ ወረት ቀይሮት ዞሮ ማይወጋ ወዳጅ በዘመን ሁሉ ይወዳል። ታማኝ ነህ ጌታ ልቤ ወዶሃል። ዮኒ ይኸው ዮኒ በዚህ ቀናት ውስጥ ትምህርቱ በጣም ነክቶኛል፣ ግን ለምን እንዲለቀኝ የምፈልገው አጋንንት ለምን አልወጣም ይላል። አይ ለምንድን ነው አንተ እንዲለቅ ይታወቃል? በጣም እንጂ ዮኒ። እንዴት እንዴ ዮኒ ይኸውልህ ስራ ከጀመርኩ 3 ዓመት ከ3 ዓመት በኋላ ነው። ካሜራማን ነኝ። እዛ ለም ከገባው በኋላ ዘፈን አለ ደግሞ ሌላ ሱስ አንድ ዮኒ የሴት ሱስ። እሺ ሌላስ? በኢየሱስ ስም በቃ አላለን ምን እንደማ በቃ ለምን ሁሉም እሺ እንደሚለኝ ዮኒ ለምን ናዚ እሺ ቆይ አንተ በምንድን ነው የታወቀ እንዲለቅ ለምን ፈለግ? አንደኛ በቃ አሁን በነገራችን ላይ 4 ፍቅረኛ ብዬ ያስኳቸው ልጆች አሉ። 4 የምሬ ነው ዮኒ። 4 አስበው እንግዲህ ዘፈን አለ በቃ አብዛኛው ዓለማዊ ሰው ነው የሚፈልገኝ። እዚህ ይጨንቃል በጣም እንጂ ዮኒ። ለሊት አተኛም አልተኛም። ገንዘብስ የት ሄዳል? እኔ ምን አውቃለሁ ዮኒ የት ገደል እንደሚገባ ትንሽ ነገር ካገኘው ብያለሁ። በቃ ይጠፋል። ተራ በተራ ሄዳለሁ። አቅቶኝ ነው ይሄ። ቆይ ከእነሱ ጋር የመጣው እሷ እህቴ ናት። እሱስ? እሱ የ15 ዓመት ጓደኛዬ